ሰላም ከኔ ጋር አንድ አዋጅ እንዲታወጁ ቅዱሳን ልጋብዛችሁ። በእምነት አሜን ብላችሁ ተቀበሉ። ከኔ ጋር ይሆናል ብላችሁ በእምነት አምናችሁ ተቀበሉ። አውጁ ከኔ ጋር። እግዚአብሔር አምላክ በነገሮቻችን ላይ መፈታት ያደርጋል። ነገረ ይፈታል፣ ህይወቴ ይፈታል። በኢየሱስም በላይ የሆነው ጉዳይ እግዚአብሔር የበላይ ይሆናል። ለኔ የከበደ ጉዳይ ላይ እግዚአብሔር የበላይ ይሆናል። የእግዚአብሔር ኃይል ይገለጣል፣ ክብሩ ይገለጣል፣ ሞገሱ ይገለጣል። የእግዚአብሔር መገኘት ይሆናል። በከበደኝ ጉዳይ ላይ የእግዚአብሔር እጅ ጣልቃ ትገባለች። እግዚአብሔር ነገረን ይሰራል። እግዚአብሔር ይፈውሰኛል። እግዚአብሔር ይረዳኛል። እግዚአብሔር ያግዘኛል። እግዚአብሔር ያቆመኛል። በእግዚአብሔር ነገሮች ይሰራል። አሜን ብላችሁ ተቀበሉ። እግዚአብሔር ነገራችሁን ይሰራል። እግዚአብሔር ህይወታችሁን ይሰራል። እግዚአብሔር ቤታችሁን ይሰራል። እግዚአብሔር ጓዳችሁን ይሰራል። እግዚአብሔር ታሪካችሁን ይቀይራል። እንደ እግዚአብሔር ቃል እንጸልያለን። እግዚአብሔር እንደገና ያቆመናል። እግዚአብሔር በድል ያቆመናል። እግዚአብሔር ከየትኛውም ሁኔታ ነፃ ያውጣናል። እግዚአብሔርን አስቀድመን አናፈርም። እግዚአብሔርን አስቀድመን አንወድቅም። እግዚአብሔርን አስቀድመን አንጠፋም። ይጠፋሉ ብሎ በሚጠብቁን ፊት በድል ቆመን እንታያለን። ይሞታል ብለው የሚጠብቀን በጠላት ፊት በድል እንቆማለን። እግዚአብሔር ይረዳናል። የእግዚአብሔር ክብር ያግዘናል። የእግዚአብሔር ሞገስ ያግዘኛል። እንደገና ያቆመኛል። እንደገና ይረዳኛል። እንደገና ይፈተኛል። በየትኛው ሁኔታ ውስጥ ብትሆኑ እግዚአብሔር ይረዳችኋል። እግዚአብሔር በበሽታ ህይወት ላይ ፈውስ ይሆንላችኋል። እግዚአብሔር በስራት ላይ መፈታት ይሆንላችኋል። እግዚአብሔር ይረዳችኋል። እግዚአብሔር ያግዛችኋል። እግዚአብሔር ያቆማችኋል። በእግዚአብሔር ኃይል መፈታት ይሆንላችሁ። በእግዚአብሔር ኃይል እልፍ ማለት ይሆንላችሁ። እግዚአብሔር ክብሩን ይግለጥላችሁ። እግዚአብሔር ክንዱን ይግለጥላችሁ። የእግዚአብሔር አብሮነት፣ የእግዚአብሔር አባትነት ከእናንተና ከህይወታችሁ ጋር ይሁን። ሻሎም